ባሪ በጭንቀት ቆሞ ምን አደርጋለሁ ብዬ ስቸገር ወዳጅ ደርሶልኝ ራቁኝ ተማረ። ያሰብኩት ሐሳብ ደመና ሆኖ ቢበተንብኝ እንደ ጉም ተኖ ይሆናል ያልኩት ሳይሆን ቢቀርም በአምላክ እኔ ተስፋ አልቆርጥም። ስምሽን ጠርቼ መቼ አፍራለሁ? መቼ እወድቃለሁ? የምጽናናበት ስምሽ ነውና ሆይ ላቅርብ ላንቺ ምስጋና። እናት አባቴ ባያስታውሱኝ ይቻለም ንቃ ገፍታ ብትወኝ አንቺ ካለሽኝ ምን እሆናለሁ? አሁን ፋሱን ባይሆን አልፋለሁ። ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና። ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ? መቼ እወድቃለሁ? የምጽናናበት ስምሽ ነውና ሆይ ላቅርብ ላንቺ ምስጋና። ክፉዎች ደርሰው ቢዝቱብኝ አንቺን መውደዴ አያስተውኝ። በአሕዛብ መሃል ስምሽን ስጠራ መከታ ሁኚኝ እናቴ አደራ። ጠላቴ ደርሶ ያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና። ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ? የምጽናናበት ስምሽ ነውና ሆይ ላቅርብ ላንቺ ምስጋና። አንዴ እየታጠቀ አንዴ እየፈታ ገብርኤል ሲያበስርሽ በፍጹም ሰላምታ ይኩነኒ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው? የመሰልኩት ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጻል? ሰባቱ መላእክት ሰባቱ መብራቶች ወዴት ታናሽ ሙሽራ ነሽ ታናሽ ሙሽራ ነሽ። የ15 ዓመት ባንቺ ላይ ሲፈጠር እንግዳ ስራት ሁሉን የሚወስን ባንቺ ተወሰነ። ከሦስቱ አካል አንዱ ቃልም ሥጋ ሆነ። ስፋትና ጥበት ሰማይና ምድር ባንቺ ተገናኙ ገባሪና ግብር። ባሰብኩት ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጻል? ሰባቱ መላእክት ወደ ተጋረድ ለእመቤታችን ወዴት ተስን እንድል ታናሾች እንዴት ቢመርጥሽ ነው እንዴት ቢያከብርሽ ትናንትና ዛሬ ያገናኘብሽ ምልዓትና ወሰን ግዝፈትና ርቀት ባንቺ ተዋሃዱ ፈጣሪና ፍጥረት። ባሰብኩት ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጻል? ሰባቱ መላእክት ወዴት ተጋረዱ? ሰባቱ መብራቶች
ምስጢር ሊመረምር ይወጣል ሕሊና ያልፋል ይሻገራል ከሰማይ ደመና ነገር ግን አይችልም ምንም ቢገሰግስ ከመሰወሪያው ዘንድ ከልጅሽም ሊደርስ ስለዚህ አቅቶት ደክሞት ይመለሳል መልካ ውዳሴሽን ባድናቆት ያደርሳል ሰባቱ መንጦላዕት ወዴት ተጋረዱ ሰባቱ መብራቶች ወዴት ተሰናዱ ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ እንዴት ቢመርጥሽ ነው እንዴት ቢመርጥሽ ነው ትናንትና ያገናኘብሽ ጠላትና ወሰን ግዝፈትና እናንተ እንድትናገሩ ፈጣሪና ይህን ባሰብኩ ቁጥር እንዴት ይገለጻል ሰባቱ መንጦላዕት ወዴት ተጋረዱ ሰባቱ መብራቶች ወዴት ተሰናዱ ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ